ለሴቶች ትልቅ መልእክት አለኝ። ይህንን ቪዲዮ ለሴት እህቶቻችሁ ለእህቶች ላኩላቸው። ካላገባ እቺን ሴት ነው ማግባት ያለብን። ለእህቶች ይህንን ቪዲዮ ሼር አድርጉላቸው። ለእናንተ ትልቅ መልእክት አለኝ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባምን ሴት ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ እጅግ ይበልጣል ይላል መጽሐፍ ቅዱስ። ስለ ልባም ሴት ሲወራ አንዳንድ ሰዎች የሚመስላቸው ስለ ውበቷ የሚያወራ ነው የሚመስላቸው መጽሐፍ ቅዱስ። እዚህ ጋር እየተናገረ ያለው ሰለሞን ነው። ሰለሞን ማለት ወደ 700 የሚሆኑ ሚስቶች ያሉት ሰው ነውና ብዙ ኤክስፒሪየንስ አለው፣ ብዙ ኖሌጅ አለው። ማለት ስለ አንድ ነገር የምታውቁት ያ ነገር ውስጥ ስትገቡ ነው። ያልገባችሁበትን ነገር ልታውቁ አትችሉም። ስለዚህ ሰለሞን ስለ ሴቶች በደንብ ያውቃል። ስለሚያውቅም ነው ደግሞ የጻፈው። ልባምን ሴት አለ ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ እጅግ ይበልጣል አለ። እንዴት? ከቀይ ዕንቁ? ከቀይ ዕንቁ ማለት እኮ በጣም ቬሪ ኤክስፔንሲቭ ውድ እኮ ነው። በጣም ከዛ ይበልጣል እያለ ነው። ምን የሆነች ሴት? ልባም የሆነች ሴት እያለ ግን መጽሐፍ ቅዱስ እያወራ ያለው ስለ ውበቱ አይደለም። ለምን እንደዛ አልክ ካላችሁኝ፣ ምክንያቱም ወደ ታች ዝቅ ብላችሁ ስታነቡ እንደዚህ ይላል። ምሳሌ ምዕራፍ 31 ቁጥር 30 ላይ ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ምን አለ? ውበት ሐሰት ነው አለ፣ ደምግባትም ደግሞ ከንቱ ነው አለ፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች አለ። ስለዚህ ልባም ሴት እያለ ያለው እግዚአብሔርን የምትፈራ ሴት ናት ማለት ነው። ልባም ሴት ብሎ መጽሐፍ ቅዱስ የሚያወራው እግዚአብሔርን የምትፈራ ሴት ነው። እግዚአብሔርን የምትፈራ ሴት ደግሞ ማለት ምንድን ነው? ልባም ሴት ሲል የሆነ ስለ ውበቷ ስለ ቁንጅኗ ምናምን አይደለም እያወራ ያለው። በደንብ ላስረዳችሁ። ምሳሌ ምዕራፍ 1 ቁጥር 7 ላይ መጽሐፍ ቅዱስ ሲናገር የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። አሜዚንግ! እግዚአብሔርን መፍራት ነው ይላል። አሜዚንግ! የጥበብ መጀመሪያ ሁሉ እግዚአብሔርን መፍራት ነው ይላል። ስለዚህ እያወራ ያለው ስለ ውበቷ ሳይሆን ስለ ጥበቧ ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል አይደለ? ስለዚህ ጥበብ ማለት ደግሞ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት የምትኖረው ኑሮ ነው። ያ ማለት ከዓለም ብዙ አይነት ጥያቄዎች ቢመጡላትም ከሷ ህይወት ጋር የማይሄዱ ሰዎች መጥተው የፍቅር ጥያቄን እንኳን ቢያቀርቡላት እግዚአብሔርን የምትፈራ ሴት እግዚአብሔርን ታስቀድማለች። በነገሮቿ ሁሉ ላይ እግዚአብሔርን ታስቀድማለች። የራሷን ሐሳብና ፍላጎት አታስቀድምም፣ እግዚአብሔርን ታስቀድማለች። በእውነት እግዚአብሔርን የምትፈራ ሴት ለባሏ መልካም ናት። እግዚአብሔርን የምትፈራ ሴት ለባሏ መልካም ሚስት ናት። እነዚህን 3 ጥቅሶች አያይዤ እነግራችኋለሁ። በጣም ዲፕ የሆነ ነገር ነው መነግራችሁ። እግዚአብሔርን ሳታማክር ሳትጸልይበት የሆነ ነገር አትወስንም። ልባም ሴት እግዚአብሔርን የምትፈራ ናት። የሆነን ነገር ከማድረጓ በፊት የእግዚአብሔርን ድምፅ ትከተላለች። ልባም ሴት እግዚአብሔርን ታስቀድማለች። ለእግዚአብሔር ቅድሚያ ትሰጣለች። እግዚአብሔር ሆይ ምን ትላለህ በዚህ ጉዳይ ላይ? በእኔ ሪሌሽንሺፕ ላይ ምን ልትል ነው የፈለግከው? በእኔ ጉዳይ ላይ ምን ልትናገር ፈልገሃል ብላ እግዚአብሔርን ትጠይቃለች። የእግዚአብሔርን ፍቃድ ትጠይቃለች ልባም ሴት። ምክንያቱም አንድ ሰው እግዚአብሔርን የሚፈራ ከሆነ በቅድስና ህይወት ውስጥ ይመላለሳል። እግዚአብሔርን የምትፈራ ሴት በቅድስና ህይወት ውስጥ ትመላለሳለች። እግዚአብሔርን የምትፈራ ሴት ለባሏ መልካም ሚስት ትሆናለች። እግዚአብሔርን ከመፍራት ነው ሁሉም ነገር የሚጀምረው። እግዚአብሔርን ካልፈራች የትኛውም ሴት መልካም ሚስት ልትሆን አትችልም። ምክንያቱም እግዚአብሔርን መፍራት ውስጥ ነው ጥበብ ያለው። የጥበብ ሁሉ መጀመሪያ አለ እኮ። መጀመሪያው የጥበቡ መጀመሪያ ራሱ እግዚአብሔርን መፍራት ነው ይላል መጽሐፍ ቅዱስ። ስለዚህ ጥበብ አላት ካለ መጽሐፍ ቅዱስ ስለ ጥበቧ ነው ብዬ ካነገርኳችሁ፣ ስለ ጥበቧ ነው ካለ መጽሐፍ ቅዱስ ጥበቧ ምንድን ነው? እግዚአብሔርን መፍራቷ ነው ጥበቧ። ስለዚህ እግዚአብሔርን የምትፈራ ሴት ለባሏና ለልጆቿ መልካም እናት፣ መልካም ሚስት ናት። ልባም ሴት ከቀይ ዕንቁ እጅግ ትበልጣለች ይላል አይደለ መጽሐፍ ቅዱስ። ስለዚህ እግዚአብሔርን የምትፈራ ሴት ከቀይ ዕንቁ እጅግ ትበልጣለች እያለ ነው በሌላ ቋንቋ መጽሐፍ ቅዱስ። ስለዚህ ቀይ ዕንቁ ማለት በጣም ውድ ነው፣ ቬሪ ኤክስፔንሲቭ ነው፣ በጣም ውድ የሆነ ነገር ነው እና ከዛ ትበልጣለች ብሎ መጽሐፍ ቅዱስ ስለ ልባም ሴት ይናገራል። ሴቶች ሪሌሽንሺፕ ውስጥ ከመግባታችሁ በፊት የሆነ ነገር ከማድረጋችሁ በፊት እግዚአብሔርን አስቀድሙ፣ እግዚአብሔርን ፍሩ። ነገሮችን ስታደርጉ ኃጢአት ውስጥ ዘላችሁ አትግቡ። በቃ ራሳችሁን መቆጣጠርን አስለምዱና በቃ ሴት እና በቃ እግዚአብሔርን ሳታዋይ የሆነ ነገር አታድርጊ። በቃ ልባም ሴት ነሽ። ልባም ሴት መሆን የምትፈልጊ ከሆነ እግዚአብሔርን አውሪው። እግዚአብሔር ጋር አውሪ።
እግዚአብሔርን አስቀድሚ በሕይወትሽ ውስጥ እግዚአብሔር መቅደም አለበት። እግዚአብሔርን የምትፈራ ሴት ሲል ስለዚህ ልባም ሴት ከሆንሽ እግዚአብሔርን መፍራት አለብሽ። እግዚአብሔርን የምትፈራ ሴት ደግሞ ለባሏ መልካም ናት። ሁሉም ነገር እግዚአብሔርን ከመፍራት ነው የሚጀምረው። ስለዚህ እግዚአብሔርን በመፍራት ተንቀሳቀሽ። ስለዚህ በዚህ ማስተዋል እንድትንቀሳቀሽ አበረታታሻለሁ። ዘመናችሁ የተባረከ ይሁን። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉ። ልባም ሴቶች እንግዲህ ካሁን በኋላ ብዙ ልባም ሴቶች እንደሚኖሩን አምናለሁ። ብዙ ልባም ሴቶች እንደሚኖሩን አምናለሁ። እግዚአብሔር ልባም ሴቶችን ያብዛልን። አሜን በሉ እስቲ። እግዚአብሔር በዚህ ምድር ላይ ልባም ሴቶችን ያብዛልን። ያ ማለት እግዚአብሔርን የምትፈራ ሴት ትብዛልን። እግዚአብሔርን የምትፈራ ሴት ትብዛልን። አሜን ነው። ልባም ሴት ማለት ዊዝደም ያላት እግዚአብሔርን የምትፈራ ሴት ማለት ነው። ስለዚህ ነገሮችን ሁሉ የሆነ እንደመጣላት በንዴቷ የምትወጣ ሳይሆን እግዚአብሔርን በማስቀደም ህይወቷን የምትመራ ሴት ማለት ነው ልባም ሴት ማለት እና እግዚአብሔርን የምታስቀድም እግዚአብሔርን የምትፈራ ሴት ናት ልባም ሴት። እና ልባም ሴቶችን እግዚአብሔር ያብዛልን። አሜን ነው።